ማደርገው ቀደም ሰዎችም ስለሚቃወሙኝ በዛ ነው ቫሊዴት ማደርገው ካለ እንደ ዋናማራ የለም ማለት ነው ተቀባይነት ያለው ትክክል የሚናገር because በመቃወም አንተም ተንጫጫችሁ እዚህ እኔ መቃወማቸዋለሁ ማይቃወማቸው የለም በቀደም ኑና ኦሮሞን ወረሩ ያሏቸው ሶማሌዎችም ይቃወማቸዋል ሰው ብዙ ስለተቃወመ ትክክል ነህ የሚለውን አስተሳሰብ ሎጂክ ከያስክ እንግዲህ እንደነሱ ትክክል የለም ማለት ነው አዲስ ሎጂካል ፋላሲዎችን ትንሽ ብትጎበኛቸው ጥሩ ነው ብዬ አስባለሁ እንደዛ አይሰራም ቀደም ከተነገረው ለግድቡ ለተነሳው ለሀገራዊ ጉዳይ ጊዜ መጨረሻ ላይ ለማስቀረት ስለምፈልግ ቶሎ ብዬ ልንካ ዛሬ ትንሽ ወደ ናሽናሊዝሙ ወደ ኦሮሞ ብሔርተኝነቱ ጠጋ ብዬ እናገራለሁኝ እዚህ ውስጥ ከሚነገሩ ነገሮች አንፃር የሶማሌን መንግስት መተህ እዚህ ድረስ ውረር እናግዛለን የኦሮሞ መሬት ነው ውሰድ የሚል ናሽናሊዝም ያዛችሁ ሰዎች በምን ድፍረታችሁ የኦሮሞ ናሽናሊዝም እንደምትናገሩ አላውቅም የኦሮሞ ናሽናሊዝም እኮ አዳፕት አድርጎ አትሊስት ከኦሮሞ ናሽናሊዝም ውስጥ የወጡ ድርጅቶች እኮ ዛሬ ኢትዮጵያዊ አንድነትን እንገንባ ብሎ ነው ቀደም ሴቭ ሲያስቀኝ ነበር ፍንፍኔ ይላል ኦፍ ኮርስ በኦሮምኛ ስናገር ፍንፍኔ ነው ብሎ በአማርኛ ስናገር አዲስ አበባ ነው ምለው አንድ ከተማ ነው ብሔር ብሔረሰቦች የሚኖሩበት ከተማ ነው የሀገሪቱ የፌደራል መንግስት መቀመጫ ነው አሁን ይሄን ተናገራችሁ እንትና ይመጣላላችሁ ምናምን የሚለው ውሸት ነው ውስጡ የታመቀው ነገር ነው ዋናማራዎች የሚናገሩት እናንተ ሸፋፍናችሁ በፊት ኢትዮጵያዊነት ነው ወደ ብሔራ ኖርድን ብላችሁ ስትፎግሩበት የኖራችሁትን አሁን ደግሞ አቅቷችሁ ብላችሁ ሄዳችሁበት ጉዳችሁ ተገልጦ ብሔርተኝነታችሁ ምንን መልክ እንዳለው በቀደም ደምስ ነው ምን እንትና የሚባለው ሰውዬ ወጥቶ የተናገረው ኦሮሞ እየመጣንልህ ነው የሚለው ማለት ጠላታችን ማን ነው ብላችሁ የዛሬ 3 አመት እኮ በአደባባይ ወጣችሁ እንደተናገራችሁ እናውቃለን እየሸተተን እኮ ነው አብረን የምንቀመጠው እናውቀዋለን ግን ቀስ እያለ ይወጣል ይሄ ቆሻሻ ብለን ስለምናምን ነው የኦሮሞ ብሔርተኝነት እንዴት ተናገራለህ አዳፕት አድርጎ እኮ በነገራችን ላይ አያናን ተወሽ አያናን እንኳን ተው እንደው አላምንህም በለኝ ኢትዮጵያዊነቱ በፊትም እንትን ስላልኩ ሀገሪቱን የሚመራው ክቡር ጠቅላይ ሚኒስትር ዶክተር አብይ እኮ በፖለቲካ በትናገር የብሔር ድርጅቶች የነበሩበትን ኢህአዴግን አፍርሶ ወጥ የሆነ ኢትዮጵያዊ ፓርቲ ብልጽግና የመሰረተ እኮ ነው ምን ይሁንልህ ቦምብ ጠለፍኩለት እንትን አልኩለት በመትል ጊዜ እኮ አምጥቼ አስገባዋለሁ ብለህ ታስብ ስለነበረ ነው አምጥቼ የድሮ አፍሰራርን አሁንና ኪላ የሚያወሩትን አናማራ የሚያወራውን ነገር ከኋላ ሆኜ ዘውርበታለሁኝ ተፈሪ መኮንን ወይም ሌሎች አካላትን እንዳደረኩት ብለህ ስለምታስብ ነው ከዚህ ኢግኖራንስ ውስጥ የወጣ ነው እንጂ ምን ያርግልህ ፓርቲ አፍርሶ እኮ ብሔር ፓርቲዎችን አፍርሶ ቀላቅሎ አንድ አገራዊ ድርጅት እናርግ ተደምረን አንድ እንሆን ይያለህ ነው አይደል በታሪክ እንኳን እንደው በታሪክና በሌላ ነገር ብናወራ የማን ቤተ መንግስት ቀረው የሚኒሊክን ቤተ መንግስት ገንብቶ አሳምሮ ያፈር የበላውን ቤተ መንግስት አቆሞ የኃይለ ሥላሴን መልሶ አቆሞ የፋሲላደስን መልሶ የማን ነገስታት ቀሩት ይሄ ነው እንግዲህ አላምነው የኦሮሞ ብሔርተኝነት አማራ ጠል ያጠፋ የመጣ ብለ የምታወራው ውሸት ነው because እኩልነት ውርደት ነው ኦሮሞ እኩል የሚሆንባት ሀገር ውስጥ ከመኖር ሶማሌ መጥቶ የኦሮሞ መሬት ይውሰድልኝ የሚል ጽንፈኝነት ዘረኝነት የተጣባው እኔ የበላይ ሲሆን ብቻ ነው ሀገር የተከበረችው የኔ ማንነት የበላይ ሲሆን ብቻ ሌላው ቦታ አያገኝ የሚል አለ ውስጣችሁ ነው ይሄን እስከምታጸዳ ድረስ ከየት ነው መጥቶ ያዘኝ አትበል ያው አንዳንዶቻችሁ እናውቃለን ብሔርተኝነቱን ከቆረቆሩ ልጆች ጭምር እናውቃለን አብሮ መኖር የሚፈልጉ ጤነኛ አስተሳሰብ ያላቸው ሀገራዊ ነገር እንገንባ ፍትህ ይኑር እንጂ እኛ እንደዚህና እንደዛ አንፈልግም የሚሉ በጣም ብዙ ጤነኛ ልጆች አሉ እዚህ ውስጥ መሐላችን ያሉ ልጆች አሉ እኔ ያውቃቸዋለሁ ኤክሶደስ አሉ አያሌው አሉ ንቅድ አውቃቸዋለሁ እነሴቭ የምትናገሩበትን መንፈስ ግን ገምግሙ ስለናንተ ዳይሬክትሊ አይደለም እናገረው እነሲሳይና አማራ ስትሮንግ የምትናገሩበትን መንፈስ ገምግሙ አዲስ ታይምስ ያው ኮንፊውዝድ ነው እረቻ ሲመጣ ኦሮሞ ይሆናል አኪላ የሆነ ነገር ሲናገር እዚህ ማንነቱን ይቀይራል የሲሆክስ ደጋፊነቱን ብቻ ነው የማይቀይረው እንጂ እሱ ይሽከረከራል እሱ ያስጨንቀኝ ቤት የለውም ግን ብሔርተኛ ነኝ ብለ ይሄን ድርጅት እየደገፍኩ ነው ምትል ብሔርተኛ ድርጅት ነኝ ብሏል ሴቭ እንኳን አልገባኝም እኔ ብሔርተኛ አይደለም ድርጅቱን ግን ደግፋለሁ ተላለ እሱ ትንሽ የመዛባት ነገር ነው ሴት አይደለሁም ግን ታኮ ጫማ አደርጋለሁ የሚሉትኛ ሀገር ያሉ ወንዶች ባህሪ ነው እሱ አኔ ያግባኝም ብሔርተኛ ሳትሆን ብሔርተኛ ድርጅት በትጥቅ የምትደግፍበት አካሄድ ትርጉሙ ምን እንደሆነ አንደርስታንድ አላደረግም በስራ የታየ አዳፕቲቭ የሆነ ብሔርተኝነትን አስተናግዷል እኛ ዛሬ እኮ የምንታገለው ከራሳችን ወገኖች ጋር የኦሮሞ ብሔርተኝነት ሀገር ከመሰረተው ሀገር ተገንጥሎ የሚወጣ አይደለም ሰፊ ህዝብንን ሪስፖንሲቢሊቲ አለብን ጥያቄዎች ይመለሱ ነበር እንጂ ትግሉ ኢትዮጵያ ትፍረስ አይደለም
ኢትዮጵያ እኛ ያጸናናት በአባቶቻችን በአያቶቻችን አጥንት የቆመች ሀገር ናት። ስለዚህ እቺን ሀገር አጽንተን እኩል አድርገን ካለመጠን ራሱን ኮፍሶ አሁን እንደነ ዋና አማራዎች የሚያወሩት የተቦተረፈ እንትን ላይ ፍየል ቆዳ ላይ እንትን የሰፈረ አስተሳሰብ ማለት that's dumb የትም አያደርስም። አንተ እንደዛ ተቆልለህ እንትና ከበታች ሆኖ ምናምን አንተ you're nothing በዛ ደረጃ ስለሆነ እሱን እናውርድ። እሱ ዝቅ ይበል ተንፈስ ይበል ካላቅሙ የተቆለለ ማለት ነው። ሌላኛው ደግሞ በጣም የተጣለ የተረገጠ ሰው አይደለም ቆመ መሄድ ነኝ ያስተማርኩ የሚባለው ቁጥሩ ማንስተኛ ይሆነ ኢቭን እንደ ኢትዮጵያዊ ማንቆጥረውን ሱርማውን በርታውን ከፍ እናድርገው። እሱም ኢትዮጵያ ውስጥ ራሱን ይይ ሰፊው የኦሮሞ ህዝብ ደግሞ ማንነቱ ብቻ ሳይሆን ቋንቋውም ሪፕሬዘንት ይሁን። ኢትዮጵያን ወደፊት እናስኬድ፣ እንደመር፣ በጋራ እንሂድ የሚለው አስተሳሰብ የመንግስትም አስተሳሰብ ነው። የብዙ የኦሮሞ ብሔርተኛም አዳፕቲቭ የሆነ አስተሳሰብ ነው። የእናንተን ጽንፍ ባይዘው በመሳሪያ ይደግፏቸዋል። ተገንጣይ ነው ኦሮሞ ምናምን ብላችሁ የምታወሩት እናንተ ጎን ያሉት ናችሁ። ድሽቃ ተኳሽ አድርጋችሁ ያስቀምጣችኋቸው ሰዎች ኢትዮጵያን ከእናንተ ጋር ለማፈራረስ ግብፅን የሚጋብዙ ሶማሊያን የሚጋብዙ ኤርትራን የሚጋብዙ ናቸው። የባንዳ ስብስብ ማለት ነው። ይበቃኛል። ከዚህ በላይ ስለእናንተ ማውራትም አግባብ አይደለም። በአዲስ ታይምስ አካሄድ በጣም ትክክል ናችሁ እንደዛ የምታስቡ ከሆነ። ስለ ግድቡ ስንመጣ ቴዲ ከአንተ ጋር ትንሽ ቬሪየንስ አለኝ። አንደኛ ግድቡ ተገንብቷል፣ እሱ ላይ እንስማማለን፣ አልቋል። በግራሳችን ኃይል የሚገነባ ነው። ግን የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኛ ፕሬዝዳንት አይደለም። የኛ ፕሬዝዳንት አይደለም። የሚዋሻቸው ውሸቶች ወይ የተሳሳታቸው ስህተቶች የኛ ችግር አይደሉም ማለት ነው። የአሜሪካውያን ችግር ነው። የተሳሳተው አሁን እንትኑ ውሃው እንደዚህ ይቆማል ምናምን ውሸት ይታወቃል እኮ እነሱ እኛን እንትን ያለው ሚሊዮን ዓመት ምናምን የሚያወራው ነገር አለ። እኛ እዛ ላይ አይደለም ችግራችን። ኢንትረስታችንን እንዴት እናስከብራለን? እኛ ዛሬ ድርድር ምናምን ሲለን እሱ የኛ ችግር አለ። የኢትዮጵያ ፍላጎት ሌላ ነገር፣ ቋሚ የባህር በር እንፈልጋለን። እንደዚህ አይነት ባንዳ አሁን የምታያቸው ለንደን ምናምን አሜሪካ ተቀምጦ የሚሸጥ የራሱን ሀገር የሚሸጥ እንዳይበዛብን ኢንትረስታችንን አፈር መሬት ላይ ብቻ ሳይሆን ውሃ ላይ ሄደን ማስከበር እንፈልጋለን። ባህር ኃይል እንፈልጋለን። ስለሱ የሚያወሩ ከሆነ ያ ጠረጴዛ ይመለከተናል ማለት ነው። ግብጽ ስለ ግድቡ ታውራ፣ እኛ ደግሞ ስለ ባህር በር እናወራለን። ዶናልድ ትራምፕ እዛ መቀመጥ ይችላል። ያኔ ፋክቶቹን እናስተካክልለታለን። ያ እንዲሆን ስታገርድ የሆነ ዝም ብሎ ፑሽ ባክ ማድረግ አያስፈልግም። ዝም ብሎ ተንገብግቦ መሄድም አያስፈልግም። አልተስተካከልም። ቢኮዝ ወደ አንድ ያዘመመ ነው ሰውየው፣ ወደ ግብጽ ያዘመመ ነው። ስለዚህ እሺ እያልን ማዘግየት እንችላለን። ለውይይት አንዘገይም። ነገ ግብጽም በራሷም ትምጣ፣ በባይላትራልም በትራይላትራልም በመልታይላትራል በፈለገችው በአፍሪካ ዩኒየንም በኩል ትምጣ። ይሄ ጉዳይ ሲነሳ ግን እኛ የምንሄደው ስለ ግድብ ልናወራ አይደለም፣ ወይም ስለ አባይ ልናወራ አይደለም። ያለቀ ነገር ነው። እነሱ ማውራታቸውን እናከብራለን። እኛ ልናወራ የምንሄደው የባህር በር ጥያቄያችን፣ የኢኮኖሚክ አድቫንሳችን፣ የሴኩሪቲያችንን ጉዳይ ለመነጋገር ነው የምንሄደው። ይሄን አጀንዳ የሚያቀራርብልን ሰው ካለ በዛ ጉዳይ ላይ አብረን እንሰራለን። ትራምፕ ላይሆን ይችላል። እምቢ ማለት የለብንም፣ መጋፈጥ የለብንም። መጨረሻ መናገር የምፈልገው ነገር ትራምፕ በጣም ቡሊ ነው እንደዛ እንትናን ያዘ ምናምን የምትሉት በነገራችን ላይ በሚዛናዊነት ነው የሚታየው። ቡሽ ወይም ክሊንተን ቢናገር እንዲህ አይነት ነገር ያስደነግጣል። ትራምፕ ከአልሲሲ ጎን ሆኖ የተናገረው በኖርማል ኦርቶዶክስ ፖለቲካል ወይም ዲፕሎማቲክ ስታይል በሚባለው የሚመሩ ሰዎች ትራዲሽናል ሰዎች ቢናገሩ እንደነግጣለን። ትራምፕ ግን ፖለቲካው ሌላ ቀውስ ውስጥ ነው ያለው። ስለ ፈረንሳይ የተናገረውን ስለ ማክሮን የተናገረውን ሰምታችኋል። ኢቭን ስለ ካናዳ የቬንዙዌላን ፕሬዚዳንት ያው ከነሚስቱ ነው የወሰደው። ዴንማርክ ላይ ያላቸው ጃፓንኛ ወይም ጀርመንኛ ትናገሩ ነበር እኛ ባንኖር ብሎ ኔቶን የሚያክል ኃይል እኮ ነው የሚናገሩ። እንደዚህ ደፍሮ ሶማሊያን ያላትን አስቡት እስቲ። ሶማሊያ ሀገር አይደላችሁም እኮ ነው የሚለው ሰውየው። የእኛን ሀገር መሪ ጠንካራ መሪ ነው ካለ ሬላቲቭሊ የተሻለ ንግግር ነው ያገኘነው። ኢንሴን የሆነ ንግግር ከሚናገር መሪ ማለት ነው። እሱ ፎር ዋት ኢትስ ወርዝ እንደዛ እንያዘው። አክቲቭሊ ሊሳተፍ ይችላል ወይ ምንድነው የሚፈልገው የሚለው መዝነን፣ እንደ ህዝብ ግን ከኛ የሚጠበቀው ዲፕሎማቲክሊ ባለንበት ቦታ ላይ ሀገራችንን መወከል ነው። የሀገራችን ኢንትረስት ስለ አባይ ግድብ ማውራት አይደለም። ግድቡ አልቋል። ሌላ ናሽናል ኢንትረስታችንን ይዘን ከግብጾች ጋር መነጋገር ችግር የለውም። እዛ ላይ ማለት ነው። ለምሳሌ አሁን ዛሬ ነው ትላንት የማርኮ ሩቢዮ ምክትል ይመስለኛል የውጭ ጉዳይ ሚኒስትር ምክትል ይሁን ብቻ የውጭ ጉዳይ ሰው ኢትዮጵያ መጥቷል። በእርግጠኝነት ዴፊኒትሊ ግብጾች በሲሪየስ እየሰሩበት ያለበት ጉዳይ ነው። ታስታውሱ እንደሆነ ባለፈው በትራምፕ የመጀመሪያ 4 ዓመት ቆይታ ሌትሊ ነው የጀመሩት ሎቢ ማድረጉን። አሁን ግን ገና በመጀመሪያ በ1 ዓመቱ ነው ነገር የጀመሩት ሎቢ ቺዝ። በትራምፕ ጊዜ አንዳች ነገር ውስጥ መግባት ይፈልጋሉ ሰዎች። ምክንያቱም ትራምፕ የዓለም አቀፍ ሕግ የሚገዛው መሪ አይደለም። ስለዚህ አሁን
ኦፊሻል የሆነ ጥሪ ቢያቀርብ የሰውዬ እኛ ስለ ባህር በር እናወራለን እነሱ ስለ ግድብ ያወራሉ የምትለው ነገር አይደለም። ትራምፕ የሚያስወራም ሰው አይደለም። ወረቀት ያዘጋጃል። ኦኬ እንትን ማድረግ አለብህ ካልሆነ ነገሮች እንከለክላለን ምናምን ብሎ በግልጽ የሚናገር ሰው እንዲህ ያለ ጫና ውስጥ የሚከተንን ወጥመድ የሚያዘጋጅ ከሆነ ምንድን ነው በመንግስት በኩል መዘጋጀት ያለበት ብለህ ታስባለህ? ሶቨሬን ኔሽን እንደመሆናችን ኦፊሻል ጥሪ እሱም ያው ሶቨሬን ነው። ኦልሬዲ እኮ ጥሪ እኮ አደረገ ማለት ትችላለህ። ለግብፅ አድርጓል፣ ግብጾች ተቀብለዋል። ግብጾችን ይሄን ስለምትፈልጉ ብሎ ነው የጠራቸው። ኢትዮጵያን ግብፅ ይሄንን ስለምትፈልግ ላናግራችሁ ካለ እኛ ኢንትረስታችን በዚህ ጉዳይ ላይ የሚከበርበት ኮንቨርሴሽን እስኪኖር ድረስ የኛ ደግሞ ኢንትረስቶች ስቴት የምናደርጋቸው እነኚህ ነገሮች ጋር የተያያዙ ጥያቄዎች ስላሉ ይሄንን ኢንቮልቭመንት ባላንስ የሆነ ኮንቨርሴሽን ነው የምንፈልገው። አፕሪሺየት እናደርጋለን ትላለህ። ጎትቶ መውሰድ አይችልም። the thing is ኢንቫይት ያደርጋል። ሌላው ማየት ያለብህ ነገር የኢንትረስቱ ሌቭል ምን ያህል ነው፣ ምንድን ነው የሚፈልገው ሰውየው። ቢኮዝ እቺ በጣም አስፈላጊ ናት። በሩዋንዳና በካሜሮን መካከል ጦርነት ሳይኖር ጦርነት አለ ብላችሁ ተናገሩ ብሎ አይታውስ ውስጥ ያስገድዳቸው ሰው እኮ ነው ሰውዬ። እሱ እንደዛ አይነት ነገሮች አሉት። የሚፈልገውን ነገር ማየት አለብህ። ይኸውልህ አንደኛ 10 ሚሊዮኑ ተከፍሏል እኮ ኦልሬዲ የተከሰሰውም ተከሶ ታሰረውም አልቋል። በገንዘቡ በኩል ከሆነ በላቢንጉም ከሆነ ተደርጓል። ትልቁ የሚፈልገው ጋዛ ላይ የነበረውን ነገር በአብርሃም አኮርድ በኩል ያለውን ነገር አረቦችን እንድታስተባብርለት ግብፅን ፑሽ አድርጓል። የጋዛን ስምምነት ለመፈጸም ማለት ነው። በዛ ላይ ያላቸውን ፓርት ኦልሬዲ ተከፍሎታል ማለት ነው። ሰውየው ቀብዱን ኦልሬዲ ሙሉውን ክፍያ ተቀብሏል ከግብፅ ማለት ነው። አሁን የሚፈልገው የዓለም ሰላም ፈጣሪ ፒስ ሜከር ነህ ተብሎ እንዲመሰገን ይፈልጋል። የራሱ ኖቤል ፕራይስ እንዲሰጥ ይፈልጋል። ለዛ ደግሞ የተናገረውን እነንትና መሃል ሰላም ፈጠርኩ የሚላትን ለማሳየት ነው እዚህ ያለው እና ያው ለግብጾችም ከኔ ጋር ስለሰሩ ጥሩ አረኩላቸው ነው። ክፍያውን ኦልሬዲ የወሰደ ነው። አንደኛ ከኛ የሚፈልገው ሰፊ የሆነ ሪሶርስ የለም መጥቶ ኤክስፕሎይት ሊያደርግ የሚችለው እንደ ሴንትራል አሜሪካ ወይም ደግሞ እዛ እነሱ አካባቢ አይደለም፣ እዚህኛ አካባቢ አይደለም፣ የምኖርበት ሀገር አካባቢ አይደለም። ኢትዮጵያ 8000 ማይል ርቀት ላይ ያለ ሀገር ነው። ስትሬቹ ሰፊ ነው፣ ኢንትረስቱ ሎወር ነው፣ ፔይመንቱ ኦልሬዲ ሜክ ተደርጓል። ሰውየው ትራንዛክሽናል ነው በባህሪው። ፊት ለፊት መተህ ከተጋፈጥከው ነው የሚጣላ። አሁን ዲሌይ ነው ማድረግ ያለብህ፣ ማዘግየት ነው። እሺ አይ በጣም ጥሩ ነው፣ አንተ እኮ አሪፍ ነህ፣ ሰላም ፈጣሪ ነህ፣ እስቲ 8 አሪፍ ነገሮችን ትደረድርለታለህ፣ እነኝን ደግሞ ብትሰራበት እኮ ይሳካልሃል፣ ኖቤል ፒስ ፕራይስ ብለህ ዞር ትላለህ፣ ቀጠሮ ታረዝማለህ። አጭር እድሜ ነው፣ 3 ዓመት ነው ያለው፣ ከ3 ዓመት በታችና በዛ ውስጥ የሚመጣ ከሆነ ፑሹ የሚመጣ ከሆነ የምንፈልገው ውጤት እንዲመጣ፣ አለበለዚያ ግን ዲሌይ ማድረግ መብት አለን ማለት